ሶ አንዲት እናት እነዚህ ሁለት ጸሎቶች አሏት ብዬ እርግጠኛ መሆን እችላለሁ። የመጀመሪያው ጸሎት ልጄን ትቼ አልሙት፣ በቃ ልጄ ሰው እጅ ላይ በተለይ ትቼው አልሙት የሰው አይን እንዳያይብኝ ነው። ሁለተኛውና በጣም ከባዱ ደግሞ ልጄን አታስቀብረኝ፣ በቃ የልጄን ክፉ፣ የልጄን ሞት፣ የልጄን መጥፎ ነገር በቆሜ አታሳየኝ፣ ከልጄ በፊት አድርገኝ ነውና ግን ዕለተ ዓርብ ስቅለት በመጣ ቁጥር ድንግል ማርያም ይሄንን ነገሮች በሙሉ ማየቷ ይገርመኛል። የልጇን ሁሉንም ነገር ክፉ ነገር ሲደርስበት ቆማ አይታለች እና ምን አይነት ጉልበት፣ ምን አይነት ጥንካሬ፣ ምን አይነት ህመም በዛ ሰዓት ተሰምቷት ሊሆን ይችላል የሚለውን ነገር እኔ ከአይምሮዬ በላይ ነው። በዛ አብሮት በኋላ ሰው ተከድቶ በከተማው በሙሉ ባሉ ሰዎች እየተተፋበት መንገድ ለመንገድ መስቀል አሸክሙት እየጎተቱ ሰውነቱን ሲወስዱት በዛ ሰዓት ምንድን ነው የተሰማት? ማለት የመርዶም አይነት አለው። ልጅሽ ሞቷል ነው አይደለም የተባለችው፣ እየገደሉት ነው ያየችው። ፕሮሰሱ ሲሆን አይታለች፣ መርዶ አይደለም የመጣላት እና ምን እኔን አለችው፣ እኔ እናትህን ለእኔ አድርገው አለችው። የሚገርፉት መግረፊያ እንደዚህ ጉጥ ኖሮት እንደዚህ መተውት ሲያነሱት እንዲህ ስጋውን እየቦጨቀ ሲያነሳው ዱላው ምን አለች? እኔ ልጄ ሐኪም ቤት እንኳን ወስጀው መርፌ ሲወጉት እኔ ስንጥቅ ነው የሚለው ልቤ። በቃ ከዛ ተወግቶ መርፌው የመጀመሪያ የሚያለቅሰው ለቅሶ በጣም ነው ትራውማ የሚሰጠኝና ያንን ነገር አጥንቱ እስኪገለጥ ድረስ ጭንቅላቱን ቀጥቅጠው ፊቱ ደም እስኪለብስ ድረስ እንደዛ ሲያረጉት ቆመ። ለእኔ ለእናትህ ያርገዋለችው ምን አይነት ጉልበት ነው? በዛ ምን ብለው አካባቢ ያሉት ሰዎች ራሱ ምን አሏት? ምን አጽናኗት? አይዞሽ ያልፋል፣ በቃ ቻዩ ምንድን ነው ያሏት? ላይክ በቃ እና እንደዛ ሆኖ ልጇ አጥብታ ያሳደገችው የምትሳሳለት ልጇ እንደዛ ደክሞት ውሃ ጠማኝ ሲል እያለገጡ አምጥተው የሚመር ነገር በፊት ለፊቷ ሲያጠጡት ምን እኔ ልጠማልህ አለችው። ምንድን ነው ያለችው በዛ ሰዓት? በቃ ያንን ሁላ ስቃይ መስቀሉን ተሸክሞ ተራራው ላይ ከወጣ በኋላ እነዛ ሚስማሮች ያቀፈችውን ትንሹን እጁን ያንን የመሰለ ልጇን ያቀፈችውን እጁን እነዛ ሚስማሮች ስጋውን በስተው አጥንቱን ሰንጥቀው ሲገቡ በዛ ሰዓት ላይ በዛች ደቂቃ ምን ተሰማት? እዛ ስር ቆማ ምን እያሉ ነው ሰዎች የሚያረጋጓት የነበረው? ማለት እሱ እጁ ላይ ሲመታ እሷ ልቧ ላይ ያልገባ የሚስማሩ ምን አሏት? ከሰቀሉት በኋላ ደረቱ እንዲተወጥሮ ሳምባው ተሰብስቦ መተንፈስ እስኪያቅተው ድረስ ሲተናነቀው እዛ ቆስሉ ላይ እሾኩን ስንጥቅ አድርገው ክትት አድርገው ሲያስገቡት እናቱ አምጣ የወለደችው ከጠላት ጠብቅ ያሳደግኩት ያለችው በምን ጉልበት ቆመች መስቀሉ ስር? ምን አለች? ከስር ሆኖ ሰዎች እያለገጡበት የለበሰውን ቀደው ቁማር ሲጣጣሉበት ልጇ ገበናዋ እሞትልሃለሁ ከአንተ በፊት ያርገኝ ምን እንዴት ምን አይነትን ባለቀሰች? ምን ጎኑን ሲወጉት ምን አለች? ምን እኔ ልጄ እየተጫወተ ሳላየው ይሁን ነገር ግቡ ብሎ እንኳን ሲወድቅ እኔ እናትክን ብዬ ነው የምሮጠው። እሱም ላይሆን ይችላል የወደቀው፣ ግን ምን አለች? አጥንቱ ሲገለጥ ስጋው ሲተለተል ውሃ ጠማኝ ሲል አንገቱ ዘንበል ብሎ ነፍሱ ከስጋው ስትለይ ምንድን ያለችው? እዛ ጋር ቆማ ምን አይነት ጉልበት ነው የቆመው? እንዴት ቻለችው?